በህይወታችሁ ላይ የምትፈልጉትን በጎ ደስ የሚያሰኝ መልካም ህይወትን ለመኖር ካስፈልጋችሁ መልካም ከሆነው ከእግዚአብሔር ቃል ጋር እና ከመንፈሱ ጋር ህብረት ያደረጋችሁ ከሱ እየተማራችሁ ከሱ እየቀዳችሁ በቤታችሁ ላይ በአገልግሎታችሁ ላይ በማንኛውም ህይወት ላይ መልካሙን ነገር እንድታደርጉ ለእግዚአብሔር ራሳችንን በፈቃዳችን እንድናስገዛ እጠይቃችኋለሁ። ሰላም ቤተሰቦች እንዴት ናችሁ? ፓስተር ሮን ነኝ ከሮን ፖድካስት። ዛሬ እንድነጋገርበት ይዤ የመጣሁት ሐሳብ የእግዚአብሔር አባት ሉዓላዊ ኃይልና እግዚአብሔር ለሰው ልጆች የሰጠውን ስልጣን እና ነፃ ፈቃድ አጣጥመን ማወቃችን በትክክለኛ በዚህ ምድር ላይ እግዚአብሔር የሚሰራበትን የራሱን ነፃ ኃይልና ፈቃድ ወይ ደግሞ እግዚአብሔር የሚሰራው ገደብ እና እኛም ደግሞ በምድር ላይ እግዚአብሔር እስከምን ድረስ በፈቃዳችን ተሰተን በነፃነት እንድንኖር እግዚአብሔር ምን ያህል እንደሰጠን ማወቅ የራሳችንን ድርሻ የእግዚአብሔርን ድርሻ በትክክል ተደርተን ህብረታችን ጤናማ እንዲሆን የሚያግዘን ሐሳብ እነግራቸዋለሁ። እግዚአብሔር ሉዓላዊ ነው፣ ሁሉን የሚችል ነው፣ የሁሉ ነገር ምንጭ ነው፣ የሁሉ ነገር መገኛ ነው። በምድር ላይ የምናያቸውን ፍጥረቶች እኛንም ጭምር እንድንገኝ ምንጫችን እግዚአብሔር ነው። እግዚአብሔር ሁሉ ነገር ምንጭ ሆኖ የፈጠራቸውን ደግሞ የሰራቸውን ነገር ራሱ የሰጣቸው ኃይል፣ ብቃት፣ እርከን፣ ህግ፣ ስርዓት አድርጎ አስቀምጧል። እግዚአብሔር የምድርን ህግ ሲፈጥር ለምድር የሰጠው የራሱ ስርዓት አለ። እግዚአብሔር የእጽዋቶችን ህግ ሲፈጥር እጽዋት የሚባዙበት የሚኖሩበት የሚያዙበት የተለያየ አይነት ስርዓቶችን አስቀምጧል። እንዲሁም ደግሞ በጨረቃ ላይ በከዋክብት ላይ በውሃው ላይ በውሃ ውስጥ ላሉ ፍጥረቶች ሁሉ ለሁሉም እግዚአብሔር የመኖሪያ ስፍራቸውን ዳርቻቸውን እንዲሁም ደግሞ የሚተዳደሩበትን ደንብ ለአንዴና ለመጨረሻ አድርጎ እግዚአብሔር የሰጠው ምን አለ? ነፃነትና ስርዓትና ህግ አለ። እነዚህ ፕሪንሲፕሎች እነዚህ ስርዓቶች ሁል ጊዜ ለተፈጠሩበት ነገር ለዛ ነገር ጋር ተስማምተው ጤናማ በሆነ መንገድ እንዲኖሩ የሚያስችላቸው እነዛን ስርዓቶች በሚገባ ሲጠቀሙባቸው ናቸው። እነዚህም ህጎች ደግሞ ለዘላለም በነዛ በፈጠራቸው ነገሮች ላይ እንዲሆኑ የተናገረው ነገር ስለሆነ ለዘላለም ጸንቶ የሚኖር ነው። ሰማይና ምድርን የፈጠረበት ኃይልና ስርዓት ዛሬ ምድርን በእንደዚህ አይነት አቅም በእንደዚህ አይነት ስርዓት እንድትኖር እንድትሄድ እግዚአብሔር ቃል ተናግሯል። ያ የቃሉ ኃይል እና ስልጣን ደግሞ ያንን ነገር ሳያዛባ በትክክል ነገሮች እንዲሄዱ እንዲጓዙ ያደርጋቸዋል። እንዲሁም ደግሞ እኛም ከእግዚአብሔር የተገኘን የእግዚአብሔር ቤተሰቦች ነን፣ የእግዚአብሔር ልጆች ነን። እግዚአብሔር አምላክ ደግሞ የተናገረው ቃል አማካኝነት እኛን በምድር ላይ እግዚአብሔር የምድር ገዢ አድርጎ አስተዳዳሪ አድርጎ አላፊ አድርጎ ወደ ምድር እኛን አምጥቶናል። ስለዚህ እዚህ ጋር እንድታውቁ መፈልገው እግዚአብሔር የሰው ልጆችን ሁሉ በምድር ላይ በሾማቸው ወይም ደግሞ ባደረጋቸው በሰጣቸው ነገር ላይ ሙሉ ኃላፊነትን ሰጥቷቸው ፈጥሯቸዋል ወይም ደግሞ ሾሟቸዋል። እንደነዚህ አይነት ሹመቶችና ስርዓቶች እግዚአብሔር ባህሪ ስታውቁ እግዚአብሔር ካፉ ያወጣውን ወይም ደግሞ እግዚአብሔር ለሰው ልጆች የተናገረው ቃል ማለት የሚጸና የዘላለም ስርዓትና ፕሪንሲፕል ነው። እግዚአብሔር የተናገረውን ቃል ለሰው የተናገረውን ቃል የሚሽር ከእንደገና አንድ ጊዜ እንዲፈጸም አንድ ጊዜ እንዳይፈጸም የሚያደርግ ባህሪ የለውም። እግዚአብሔር ለተናገረው ቃል ኃይሉም ጉልበቱም ሁሉ ምን የሚያደርጋል? ይገዛል። እግዚአብሔር ቃሉን ከተናገረ በኋላ ያንን ተቃራኒ ሆኖ የሚሰራ አምላክ አይደለም። ቃሉን አክባሪ ነው። ቃሉን እንደጸና እንደሚሰራ ህግ የሚጠብቅ አምላክ ነው። ቃሉ አያልፍም፣ ይጸናል ለዘላለም። ከቃሉም ተቃራኒ ሆኖ አይሰራም። ለምንድን ነው የምላችሁ? እግዚአብሔር በሁሉ ዕውቀቱ ፐርፌክት ስለሆነ ፍጹም ስለሆነ የሚያደርገውን ነገሮች ሁሉ አሁን አድርጎ የሆነ ነገር ደግሞ አፕግሬድ አድርጎ ለማሻሻል የሚመጣ አምላክ አይደለም። የሚናገረው ቃል ሁሉ በዘላለም ዕውቀቱ በዘላለም ፍጹምነቱ ስለሚናገረው እንከን የለበትም። ፈጽሞ ያ ቃል ለዘላለም የሚጸና የሚገዛ የማይለወጥ ስርዓት ሆኖ ይጸናል፣ ይቆማል ማለት ነው።
ስለዚህ እግዚአብሔርም በምድር ላይ የሰው ልጆችን ሁሉ ገዢ አድርጎ ከፈጠራቸውና ከወለዳቸው በኋላ ይህንን ሹመት ከሰጣቸው በኋላ ከዛም በኋላ የምታደርጉትን የምትሰሩትን ነገር እሱ ለማየትና ለመጎብኘት ይመጣል እንጂ እግዚአብሔር ጣልቃ ገብቶ እችን እንደዚህ አድርግ ይህንን አድርግ ብሎ አያዝም። ብትሳሳትም ከእንደገና በትክክል ብትሆንም እሱ በተሰጠህ ነገር ላይ ባደረገ ነገር ላይ ሙሉ ስልጣኑ ያንተና የኔ ነው። ለዚህም ነው እግዚአብሔር በዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰው ልጆችን በምድር ላይ እንዲያበዛ፣ እንዲጠብቅ፣ እንዲሾም፣ እንዲያስተዳድር ከፈጠረው በኋላ የሰው ልጆችንም ሁሉ ለእንስሶች ስምን እንዲያወጣላቸው ካዘዘው በኋላ ምን ብሎ እንደሚሰይማቸው ለማየት ወደ አዳምና ወደ ሔዋን መጣ ነው የሚለው። ስለዚህ ሁላችንም የሰጠንን ስልጣን እንድንጠቀምበት ኦቶሪቲውን ወይም ደግሞ አቅሙን፣ ጉልበቱን፣ ስልጣኑን፣ ፓወሩን፣ ስትሪንግዙን በውስጣችን ካስቀመጠ በኋላ ያንን ኢንተርፕሬት አድርጎ ያንን ነገር ተርጉሞ የመኖር የመሄድ የማድረግ ስልጣኑ የሰው ልጆች ነው። ከዛ እግዚአብሔር አዳምን በምድር ላይ በአንተ ምክንያት ምድር የተባረከች ትሆናለች ተብሎ ከተናገረው የሚባርካትን፣ የሚለውጣትን፣ የሚያለማትን በመልካም ነገር ሁሉ የሚያስተዳድራትን አቅምና መንፈስን ችሎታን እግዚአብሔር የሰው ልጅን ሰጥቶታል። ያ ማለት በማጂክ ወይ ደግሞ በተአምራት ይባረካታል ማለት ሳይሆን ዛሬ በምታዩዋቸው በቴክኖሎጂ፣ በኢንጂነሪንግ፣ በምህንድስና በተለያየ አይነት ሁሉ ላይ ለሰው ልጆች ጠቃሚ ብለው የተገለጡት ዕውቀቶችና ብርሃኖች በሰው ልጆቹ ልብ ውስጥ ነበሩ። ጊዜና ሰዓት ጠብቀው እንደ ሰው ልጆች የእውቀቱና የኢንላይትመንት መጠኑ ነገሩን እየገለጠ ምድርን ገነት ማድረግ ይችላል። ለምድሩ ልትጠቀምና ምድርን ለማስዋብ በሚችልበት መልኩ መጠቀም እንደሚችል ያንን ፖቴንሻል ነው እግዚአብሔር የአይቶ ለሰው ልጆች የተናገራቸው እና ዛሬ በምድር ላይ እስካሁን ድረስ ብዙ ኢንቨንተሮች ይሰጣሉ፣ ብዙ የሚፈጠሩ ብዙ አዳዲስ ነገሮች ይሰራሉ። እነዚህ ነገሮች ሁሉ ገና የሰው ልጆች ራሱን እግዚአብሔር የሰጠውን ነገር ባወቀና በተረዳ ቁጥር ከራሱ ጋር በተስማማ ቁጥር ለምድር መፍትሄ ሊሆን የሚችል ብዙ ተአምራቶችን ከሰው ልብ ውስጥ ከሰው ሐሳብ ውስጥ ሊወጡ እንደሚችሉ እግዚአብሔር ያውቃል። ለዚህ ነው እግዚአብሔር ባረከ ብሎ ሲናገረው እኔ እናንተ የተባረክን ነን። ስለዚህ ይሄ ሰው ደግሞ ምድርን ለመባረክ ምድርን መልካም ለማድረግ በበልጎ ነገር ለመለወጥ የተሰጠውን አቅም ደግሞ ሪቨርስ አድርጎ ለምድር ጥፋትና ውድመት አድርጎ መስራት ደግሞ የሚችልበት ምን አለው ማለት ነው? ስልጣን አለው፣ አቅም አለው። ስለዚህ ምንድን ነው ሁል ጊዜ ሰዎች ሁሉ ለእግዚአብሔር በማድረግ በሁሉ ነገር ላይ የሚፈልጉትን ነገር ለማድረግ ነፃነት አላቸው። ነገር ግን ሁል ጊዜ የሰው ልጆች ለእግዚአብሔር ዕውቀት ጥገኛ ናቸው። ለእግዚአብሔር ዕውቀት ሁል ጊዜ ተደጋፊ ናቸው። የማድረጉ ስልጣን ነገሮችን ነገር አድርጎ አምጥቶ ያዩትንና የገባቸውን የተረዱትን ነገሮች የማድረግ አውቶሪቲ 100% እኛ ጋር ነው። ነገር ግን ዕውቀትን ግን ወይ ከእግዚአብሔር ወይ ከሰይጣን መቅደታችን አይቀርም። ለምን? ለዕውቀት እኛ ሁል ጊዜ ክፍት ስለሆነን፣ ለዕውቀት ከእግዚአብሔር ጋር ጥገኛ ስለሆነን። ስለዚህ እግዚአብሔር አባታችን አዳምንና ሔዋን ከፈጠራቸው በኋላ ለዕውቀት መንፈሱን ሰጥቷቸዋል፣ ቃሉን ሰጥቷቸዋል። ጆሮቻቸውን ከፍተው የሚሰሙ ከሆነ የሚቀጥለውን መልካም የሰጣቸውን መልካም ነገር ኤክስቴንድ የሚያደርጉበት መልካም ዕውቀት ከሱ እየቀዱ የማድረግ የመሆን የማስተዳደር ስልጣናቸውን በመልካም ነገር መፈጸም ይችላሉ። አይ እኛ በቃ ማድረግና መስልጣን አለን ስልጣን ተሰጥቶናል ብለው ደግሞ ጆሮቻቸውን ለጠላትና ለክፉ ከሰሙ እና ከከፈቱ ያንን ደግሞ የሰሙትን ክፉን ነገር ደግሞ በዚሁ በሚገዟት ምድር ላይ ምድርን ለማጥፋት ለመረበሽ፣ ጦርነት ውስጥ ለማስገባት፣ ጥላቻ ውስጥ ለማስገባት፣ ድህነት ውስጥ ለማስገባት፣ እንስሶችን ለማጥፋት፣ አትክልቶችን ለማጥፋት፣ ምድርን ሁሉ በማይፈለግ አቅጣጫ ለመፈጸም ያው ሰው ኦቶሪቲ አለው፣ ያ ሰው ፍቃድ አለው። ምክንያቱም እግዚአብሔር ቃሉን ከሰጠህ በኋላ የሚቀጥለውን ነገር ሁሉን 100% አንተና እኔ የማድረግን ስልጣንን ሰጥቶናል። ሊያድነንም ሊፈውሰንም ሲፈልግ ካለንበት ጥፋት ሁሉ እጃችን አንጠልጥሎ ወደ ገነት ሊያስገባን አይችልም። ምክንያቱም እሱ ባህሪው ስለማይፈቅድ ቃሉን የሚገዛ አምላክ ስለሆነ ምን ያደርጋል ማለት ነው? እነሆ በደጅ ቆሜ አንኳኳለሁ። አሁንም ወደ አንተ እና እኔ ካለን ጥፋት
ካለን ችግር ካለን መከራ ካለን ውድቀት ሊያድነን ሲፈልግ እንኳን እግዚአብሔር መጥቶ ምንድነው የሚያደርገው? በራችን ነው የሚያንኳኳው፣ ጆሮአችን ነው የሚያሰማን። ከዛ ዊሊንግሊ እኛ ፈቅደን ፍቃዳችንን ስንሰጠው ቤታችንንም አገራችንንም ቦታችንንም ከኛ መታዘዝ ጋር ተባብሮ ዕውቀትን በመስጠት ሪስቶር የምናደርግበትን ነገር ያሰራናል። ስለዚህ አገራችንን ከመለወጡ በፊት ቤተሰባችንን ከመለወጡ በፊት የኔንም ህይወት ከመለወጡ ስጋዊ ያለውን ማንኛውም በምድር ያለው ውድቀቶች ችግሮች ከመለወጡ በፊት እግዚአብሔር የኔን ጆሮ ማግኘት አለበት፣ የኔን ልብ ማግኘት አለበት። ስለዚህ ልቤን ለማግኘት ድምፁን ያሰማኛል፣ የሚጠቅመኝና የሚበጀኝን ነገር እንድሰማ በር አንኳኩቶ ይነግረኛል። ከዛ ፈቅጄ እኔ የሱን ድምፅ የሱን ቃል ሳስገባ በቃሉ አማካኝነት ያ መልካም ኃይል ወደ እኔ ውስጥ ይገባና ለቤተሰቦቼ፣ ለአካባቢዬ፣ ለምድር ቀጥሎም ደግሞ ለምኖርበት ፕላኔት በረከት መሆን እችላለሁ። ነገር ግን የሰው ልጆች ዛሬ በምድር ላይ እግዚአብሔር የሰጠውን ቃል አክባሪ ስለሆነ በምድር ላይ እስካሁን ድረስ በምታዩቸው ማንኛውንም ክፉና ደግ ነገሮች ሁሉ የሚከሰቱት ከሰው ልጆች አንጻር እንደሆነ እኔ አስባለሁ። አንድ ቃል እንዲያውም ትዝ ይላችኋል። ሶዶምና ገሞራን መላእክቶች ኃጢአታቸው በዝቷል ተብሎ ለማጥፋት በሚሄዱበት ጊዜ ለውጥ የሚባል ፋሚሊ እዛ ውስጥ ነበረ። ስለዚህ እሱን ለማዳን አብርሃም ጸልዮ ነበር። ወዳጆች አሉኝ እዛ ጋር ትንሽ ጻድቆች አሉ 10 ሰው 5 ሰው ቢል በቃ የተገኘው ሰው ካለ እኛ ለሱ ብለን ለአብርሃም ጸሎት ብለን ያንን ነገር እናድናለን ብለው መላእክቶቹ ወይም እግዚአብሔር የተገለጠ በዛ ቦታ ላይ በፊዚካል ፎርም ተገልጦ ወደዛ ከተማ አስገባ። ስለዚህ ለውጥና ፋሚሊዎቹን እግዚአብሔር ገብቶ ቤተሰቦቹን ከዛ ከተማ ለማውጣት ሲሄድ ለውጥ ምን ያለው ማለት ነው። ፈጥኜ ብዙ ቦታ መድረስ አልችልም እንዳልከኝ፣ አንተ ደግሞ ከተማዋን ለማጥፋት መላእክቶቹ ሬዲ ናቸው። ስለዚህ ብዙ መጓዝ አልችልም። ሕፃናቶች አሉ፣ ሴቶች አሉ፣ ከብቶች አሉ፣ ብዙ ሰዎች አሉ። ስለዚህ ምንድነው እስኪ ድረስ ዘግይስ ጠብቀኝ ሲለው መልአኩ ምንድነው በቃ ወደዚህ ከተማ እስከዛ ድረስ ቀኑ ረጅም ስለሆነ አሁን ወደ ምታየው ከተማ አይን ወደሚታየው ከተማ ሂድ አለው። ነገር ግን ቶሎ ፈጥነ ሂድ፣ አንተ ከዘገየክ ኦልሬዲ ቃሌን ስለሰጠዋል ኦልሬዲ ከተማዋን አላጠፋው። አንተ ከዘገየ ምንም ማድረግ ስለማልችል ቶሎ ብለህ መግባት አለብህ። ምክንያቱም 5 ቀን ቢቆይ 5 ቀን ምንም ማድረግ አይችልም። ለምን ኦልሬዲ እግዚአብሔር አላጠፋም ብሎ ቃል ከተናገረ በኋላ ቃሉን ተቃራኒ ሆኖ የሚሰራ አምላክ ስለማይሰራ ባህሪውን ስለማይፈቅድለት ለውጥ ምንድን ያለው አንተ ከተማው እስክትደርስ ድረስ ሂድ ያልኩ ቦታ ላይ አውሬ ከቃል ከወጣ በኋላ ያ ቃል እኔን ስለሚገዛ ለዚህ ቃል እንደ ፕሪንሲፕል እንደ ስርዓት አድርጌ ለዛ ስለምጸና ለዛ ስለምታዘዝ ከቃል አልፌ መስራት ስለማልችል ምንድነው ያለው ያንን ከተማ እስክታገኝ ድረስ ምንም ማድረግ ስለማልችል ፈጥነ ግባ አለው። ስለዚህ የዛን ጊዜ ይህ አንዴ እግዚአብሔር ከቃሉ አፉ ካወጣ በኋላ ያንን ተቃርኖ የሚሰራ አምላክ አይደለም። ዛሬም የሰው ልጆች ሁሉ እናንተን በምድር ላይ በሕይወት በሰጣችሁ ነገሮች ሁሉ ላይ ሁሉን ስልጣን ስለሰጣችሁ ያ ስልጣን ደግሞ ማድረግም አለማድረግም ኦልሬዲ እግዚአብሔር ፍቃዱ ስለሆነ እንድናደርገው ከሱ ሐሳብ ስለመጣ ያንን ነገሮች ሁሉ ባለሙሉ መብት እኛ ነን። ልንገራችሁ ያንንም ራሱ ምድርን እንድናስተዳድር ችሎታውን አቅሙንም ፍቃዱን የሚሰጠን እሱ ነው። ከሰጠን በኋላ ግን እሱ ያንን ነገር እንድናደርግ ኃላፊነት ከሰጠን በኋላ እሱ ጣልቃ በመግባት እንደዚህ አድርገው እንደዚህ አታድርገው ብሎ ማድረግ ባህሪው አይፈቅድለትም። ያንን ነገር እግዚአብሔር የለም እስከትል ድረስ የፈለከው እስኪሰማ ድረስ ነገሩን ማበላሻሸት መተው የፈለከውን ነገር ማድረግ የምትችልበት ብቃት አንተ ጋር ነው። ነገር ግን እግዚአብሔር ያ ማለት ከክፉ ነገር ተባብሮ ክፉ ነገር አደረገብኝ ብለን እስክናስብ ድረስ ነገር ግን ስልጣኑና መንገዱ የኛ ነው። ነገር ግን ወደ ተሻለ በጎ ወደ ሆነው በመልካም ወደ ሆነው ነገር እንድንሄድ እግዚአብሔር ይተወናል ማለት ኦልሬዲ በሩን ዘግቶ ይቀመጣል ማለት አይደለም። እግዚአብሔር ልጆቹን መምራት፣ ማስተማር፣ ማሳደግ፣ ማስታጠቅ ደግሞ የእሱ ኃላፊነት ነው። ስለዚህ በሄድንበት በምንጓዝበት መንገዶች ሁሉ ከእውቀት እንዳንጎል ሁል ጊዜ አይኖቹ ወደ ጻድቃን ናቸው። አይኖቼ ጻድቃን ይመለከታሉ። ለምንድን ነው የሚመለከተው? እውቀት የሚፈልገውን ጆሮውን ለኔ የከፈተውን ልቡን ወደ እኔ ያዘነበለውን አስተምረው እመራው መልካም የሆነውን ነገር አሳየው ዘንድ ሁሌ እኔ ከእናንተ ጋር ነኝ ብሏል። ለእውቀት ሁል ጊዜ ለሱ በራችን ከከፈትን በዘመናችን ሁሉ
እሱ የሚያስፈልገውን ደስ የሚሰኝበትን ነገር ሰርተን እና ኖረን ማለፍ እንችላለን። እና ዛሬ የእውቀት አምላካችን እግዚአብሔር ጥገኛ ነን። ነገር ግን የማድረጉ ስልጣኑ አንተና እኔ ጋር ነው። መጽሐፍ ቅዱስ ላይ ቃሉን የምታደርጉ ሁኑ እንጂ ነው ያለው እንጂ እኔ ቃሉን አደርግላችኋለሁ ብሎ አልተናገረንም። እና በህይወታችሁ ላይ የምትፈልጉትን በጎ ደስ የሚያሰኝ መልካም ህይወትን ለመኖር ካስፈለጋችሁ መልካም ከሆነው ከእግዚአብሔር ቃል ጋር እና ከመንፈሱ ጋር ህብረት ያደረጋችሁ ከሱ እየተማራችሁ ከሱ እየቀዳችሁ በቤታችሁ ላይ በአገልግሎታችሁ ላይ በማንኛውም ህይወት ላይ መልካሙን ነገር እንድታደርጉ ለእግዚአብሔር ራሳችንን በፈቃዳችን እንድናስገዛ እጠይቃችኋለሁ እንጂ እግዚአብሔር ቁጭ ብለን እጃችንን ጠምዝዞ የምንፈልገውን ነገር ያደርግልናል ብለን የምንጠብቅ ከሆነ 100 ዓመት ምንም ሊያደርግ አይችልም። ሊያደርግም ካስፈለገ አንተ የምትተኛ ንቃ፣ ከሙታ ተነሳ፣ ክርስቶስ ያበራልሃልና ብርሃን ሊሰጣችሁ ሊያስተምራችሁ የምታደርጉትን ነገር ሊያሳያችሁ ይመጣል እንጂ ፈጽሞ ከኛ ውጭ ያሉትን ነገሮች ሁሉ እኛን ሳያስነካ የሚያደርገው ነገር የለም። ለምን? ይሄንን ጉዙኑ ዓለም የሚታየውን ዓለም እንድንገዛ እንድናስተዳድር አንተና እኔ ስልጣን ከሰጠን እኛው ነቅተን ነው ነገሩን በማድረግ የምንለወጠው። ያው እግዚአብሔር መንፈሱና ትምህርቱን በውስጣችን አስቀምጦ ያደረገውን ነገሮች ሁሉ እግዚአብሔር አደረገው ብንል ትክክል ነው፣ ምንም ችግር የለም። ነገር ግን ነገራችሁ በሕይወታችሁ ላይ እኛ እጃችን ታስሮ ከኛ ውጭ አልፎ የሚሰራው ነገር እንደሌለ ግን እርግጠኛ ነኝ። ስለዚህ እሲንም አስቡበት በሕይወታችሁ ላይ እና በእርግጠኛ እግዚአብሔር እኛን ቁጭ አድርጎ አልፎ የሚሰራው ነገር አለ ብለን ካሰብን አንድ ጥያቄ ሊኖር ይገባል። እንግዲህ እግዚአብሔር ብዙ የተበላሹ በምድር ላይ ብዙ የማይጠቅሙ ነገር ይሆናሉ። ስለዚህ ያን ምንድነው የሚለው ማለት ነው? ከእግዚአብሔር በላይ ኃያል ሆኖ ጉልበት ሆኖ የእግዚአብሔርን ቃል የእግዚአብሔርን ጉልበትና የእግዚአብሔርን ኃይል ይዞ የሚሰራ ኃይል አለ ብለን ልናስብ እንችላለን። ወይም ደግሞ እግዚአብሔርን የሚበልጥ እግዚአብሔርን በላይ የሆነ ኃይል የለም ብለን ካሰብን ምናልባትም ደግሞ የችግሩ ምንጭ እግዚአብሔር ነው ብለን ልንፈታ እንችላለን። በዚህ እንጽናናለን እንጂ ፈጽሞ እግዚአብሔር የሚያደርግ ከሆነ በምድር ላይ በሙሉ ስልጣኑ በሙሉ ጉልበቱ በሙሉ ኃይሉ እሱ ያለ ሰው ፍቃድ የሚንቀሳቀስ ከሆነ ምድር ምንም ችግር ሳይታይባት ንጹህና ፐርፌክት መሆን አለባት። ለምን? እግዚአብሔር በስራው ፍጹም ስለሆነ እንከን ስለሌለ አንዳች ኮሽ የሚል ችግር መገኘት የለበትም። ስለዚህ አንዱ ቦታ ላይ ሐዘን፣ አንዱ ቦታ ላይ ደስታ፣ አንዱ ቦታ ላይ ጦርነት፣ አንዱ ቦታ ላይ ሰላም፣ ያንዱ ልጅ ሲድን ያንዱ ልጅ ሲሞት በብዙ የምታዩቸው አስከፊ ነገሮች ሁሉ የሚሆኑት እግዚአብሔር እዛ ጋር ጨክኖ እዚህ እግዚአብሔር ጋር ደግ የሚሆንበት የተለዋወጠ ባህሪ እግዚአብሔር ጋር አለ ብዬ አላስብም። ይህ ሁሉ ግን ጥጋቡም ረሃቡም ጦርነቱም ችግርም እግዚአብሔር እንድንኖርበት በሰጠን ስልጣንና ነፃ ፍቃድ እኛ የፈለግነውን ነገር የማድረግ ምርጫ ስላለን ነው። አንዱ ቦታ ላይ መልካም ነገር፣ አንዱ ቦታ ላይ ረሃብ የሚሆነው፣ አንዱ ቦታ ላይ ጦርነት፣ አንዱ ቦታ ላይ ሰላም የሚሆነው ሰዎች ለእውነት ወይም ለገባቸው ነገር ከታዘዙ ያንን ነገር ከብራላቸው መልካም ነገር ያደርጋሉ። ለክፉና ለጨለማ ሐሳብ ከታዘዙ ምድሩን በጦርነት በረሃብ በውድቀት ሊያስተዳድሩት ይችላሉ። እና ሰው ልጆች በምድር ላይ በዚች ከፀሐይ በታች ባሉት ነገር ላይ ብቸኛ ባለስልጣን ነው ብዬ አስባለሁ። እስኪ እናንተስ በዚህ ሐሳብ ላይ ተመካከሩበት። ጥያቄ እናምጣ። ብዙ ሐሳቦችን ሼር እናደርጋለን። ይህንን ሐሳብ የበለጠ ማብራት የበለጠ ዲስከስ ማድረግ ፈልጋለሁ የምንሉ ሰዎች ካላችሁ ደውላችሁ ዲስከስ እናደርጋለን። ጥያቄም ካላችሁ ጥያቄ መጠየቅ ካላችሁ ይሄ የሮን ሐሳብ ነው። እናንተ ከኔ ለየ ሐሳብ ሊኖራችሁ ይችላሉ። ሐሳቦቻችሁን በማሰባችሁ ምንም የሚያስከፋ ነገር የለም። ነገር ግን ሐሳቦቻችሁን ደግሞ እስኪ ከዚህ ሐሳብ ጋር ሞግቱትና የተሻለ ነገር ካለ ሁላችንም እንጨብጣለን። ቴክስት አድርጉልን፣ በስክሪኑ ላይ የምታዩ ደውሉልን፣ እንመካከራለን፣ እንጸልያለን። መልካም ነገር እናሳንፋለን። ተባርካችኋል።